በኃይለኛ ዝናብ ውስጥ ጨካኙ ባል አካል ጉዳተኛ ሚስቱን ከሁለት መንታ ሴት ልጆቿ ጋር ከቤት አባረራት። እርሷም እያለቀሰች ተማጸነችው። ነገር ግን ያ ጨካኝ ሰው ምንም ርኅራኄ አልነበረውም። ዛሬ የምናየው ታሪክ የብዙዎችን ልብ የነካና እውነተኛ ትዕግስት መጨረሻው ምን እንደሚመስል የሚያሳይ ነው። በአሰቃቂ ዝናብ ምሽት ጨካኙ ባል አካል ጉዳተኛ ሚስቱን ከሁለት ጨቅላ ሕፃናት ጋር ከቤት ሲያባረራት ሰማይና ምድር ያለቀሱላት ይመስል ነበር። ነገር ግን የሰው ፍርድና የአላህ ፍርድ እኩል አልነበረም። ይህች ሴት በሕይወት ማዕበል ውስጥ አልፋ እንዴት ለክብር እንደበቃችና ጨካኙ ባሏ ምን አይነት የጸጸት ጽዋ እንደቀመሰ አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንድትጀምሩት እንጠይቃለን። ፋጢማ ለበሬዎች መኖ እየሰጠች ነበር። ፀሐዩ ይፋጃል፣ ከግንባሯ የሚወርደው ላብ እስከ አንገቷ ይደርሳል። በወቅቱ ነፍሰ ጡር ነበረች እና ይህንን ሁሉ ሥራ መስራት ለሷ ከባድ ፈተና ቢሆንም የውጭውን ሥራ ጨርሳ ወደ ግቢው ስትገባ የአማቷ ድምፅ አስተጋባ። አንቺ መርገምት ምን እያደረግሽ ነው? ሂጂና ምግብ ስሪ፣ ወንዶቹ አሁን ወደ ቤት ይመጣሉ። ፋጢማ አንገቷን ደፋች። ምንም ሳትናገር ወደ ዕቃዎቿ አመራች። ምድጃው ጋር ሄዳ እንጨት ሰበሰበች። እጆቿ በሥራ ቢቆስሉም ምድጃውን አነደደች። የእሳቱ ወጋገን በፊቷ ላይ ይታያል። በላብና በድካም ትዝላለች። ፋጢማ በሚንቀጠቀጠው እጆቿ ምግቡን አዘጋጀች። ዳቦ ጋግራ፣ ወጥ ሰርታ በዝምታ ወደ ግቢው ወጣች። ምግቡን ለባሏና ለአማቷ አቀረበች። ሁለቱም ምንም ሳይሉ መብላት ጀመሩ። ፋጢማ ቀስ ብላ ወደ ክፍሏ ተመለሰች። በሩ እንደተዘጋ የቻለችው የትዕግስት ተሟጠጠ። እንባዋ እንደ ጎርፍ ፈሰሰ። እያንዳንዱ የእንባ ጠብታ የሐዘኗ ምስክር ነበር። ትዳር ከመሰረቱ 3 ዓመት አልፏል። አሁን ለመጀመሪያ ጊዜ እናት ልትሆን ነው። አዋላጇ መንታ ልጆች እንደምትወልድ ነግራታለች። ነገር ግን ወንድ ወይም ሴት መሆናቸውን አታውቅም ነበር። አማቷና ባሏ አስቀድመው ነግረዋታል። እኛ የምንፈልገው ወንድ ልጅ ነው። ሴት ከወለድሽ በዚህ ቤት ቦታ የለሽም። የፋጢማ ከንፈሮች በዝምታ ተዘግተዋል። አይኖቿ በፍርሃት ተሞልተዋል። ልቧን ባልታወቀ ጭንቀት ተከቧል። ቀናት አለፉና ፋጢማ ምጥ ያዛት። የመንደሯ አዋላጅ ተጠራች። ከጥቂት ቆይታ በኋላ አዋላጇ ከክፍሉ ወጥታ የምስራች ተናገረች። እንኳን ደስ አላችሁ፣ 2 ሴት ልጆች ተወልደዋል። የፋጢማ ፊት ለቅጽበት በደስታ በራ። ነገር ግን ቀጥሎ የሚመጣውን ስታስብ ልቧ ደነገጠ። የባሏና የአማቷ ፊት በቁጣ ተሞላ። ማጅድ ጮኸ፣ አንቺ መርገምት ነሽ! መጀመሪያ ጥሪት ይዘሽ አልመጣሽ፣ አሁን ደግሞ ሴት ልጆችን ወለሽ፣ ሸክም አበዛሽብኝ። አማቷም ዘለፏትና ጥለዋት ወጡ። የፋጢማ እንባ ሊቆም አልቻለም። ሕፃናቱን እያየች በልቧ አሰበች፣ ሕይወቴ ይሄ ብቻ ነው? ውርደት፣ ስድብና ብቸኝነት። ከጥቂት ቀናት በኋላ ፋጢማ ራሷን ያዞራት ጀመር። ሰውነቷ ዝሏል። ድካሙ እየበረታ መጣ። ወደ ግቢው ወጥታ ውሃ ለመጠጣት ስትል እግሯ ተንሸራተተ። በከፍተኛ ጩኸት መሬት ላይ ወደቀች። ሕመሙ ሰውነቷን አቆሰለው። ባሏና አማቷ እየሮጡ መጡ። ማጂድ ወደ ሆስፒታል ወሰዳት። ዶክተሩ መርምሮ እንዲህ አለ፣ እግሯ አጥንት ተሰብሯል። ሕክምናው ውድ ነው፣ ለመዳንም ጊዜ ይወስዳል። ፋጢማ በዊልቸር ሆና ወደ ቤት ተመለሰች። ፊቷ በድካም አይኖቿ በእንባ ቢሞሉም ዝምታን መርጣለች። የአማቷ ስድብና የባሏ ቁጣ እንደቀጠለ ነው። ቤት እንደደረሱ የማጂድ ፊት በቁጣ ቀልቶ ነበር። አንቺ መርገምት ብሎ ጮኸ። አሁን ደግሞ ሌላ ወጪ አመጣሽብኝ። እኔ አካል ጉዳተኛ ሚስት መሸከም አልችልም። ደግሞም ሴት ልጆች ወልደሻል። ይህንም ብሎ በሩን በኃይል ዘግቶ ወጣ። አማቷም ፊቷን አዙራ አሁን ይህች ቤት ለሷ አትሆንም ብላ ወደ ክፍሏ ገባች። የፋጢማ ትዕግስት ተሟጠጠ። ድምጿን አውጥታ ለቀሰች። ልቧ በደረቷ ውስጥ የተሰበረ መሰላት። ቀስ ብላ ወደ ክፍሏ ገብታ ሁለቱን ልጆቿን አቅፋ ሁልጊዜም እጠብቃችኋለሁ፣ ማንም ከኔ ሊለያችሁ አይችልም አለች። በዊልቸር ላይ ሆና ስታለቅስ ድምጿ ክፍሉ ሞላው። ሌሊቱ አለፈ። በማግስቱ ጠዋት መንደሩ በደመና ተከርኖ ከባድ ዝናብ መዝነብ ጀመረ። በፋጢማ ሕይወት ማዕበል መጣ። በሩ በኃይል ተከፈተ። ማጂድ በቁጣ ገባ። ከቤቴ ውጪ፣ ወስኛለሁ፣ ሌላ ሚስት አገባለሁ። የልጅቷ ቤተሰቦች የቀደመችው ሚስት እንዳባረር ቅድመ ሁኔታ አስቀምጠዋል። ፋጢማ ደነገጠች። ምን እያልክ ነው ማጂድ? እነዚህ እኮ ያንተም ልጆች ናቸው፣ የት ነው የሚሄደው? በማለት ተናገረች። ነገር ግን ማጂድም ሆነ አማቷ አልራሩላትም። አማቷም አዎ ልጄ ትክክል ነህ፣ ይህችም መርገም ታባራት፣ አዲሷ ሚስትህ ወንድ ልጅ ትወልድልሃለች አለች። ማጂድ ፋጢማን በዊልቸር እየጎተተ ወደ ውጭ አወጣት። ዝናቡ ይደበድባል፣ ንፋሱ ይነፍሳል። የፋጢማ ለቅሶ ግን አላቆመም።
ማጂድ ለአላህ ብለህ በሩን ክፈትልኝ ብላ ጮኸች። ነገር ግን በሩ ተቆለፈ። ከዝናቡ ጋር እንባዋ ፈሰሰ። ዊልቸሯን እየገፋች በጭቃማው መንገድ ጉዞ ጀመረች። መብረቁ ሲያብለጨልጭ ፋጢማ ወደ ጌታዋ ተማጸነች። አላህ ሆይ አንተ ብቻ ነህ ረዳቴ። አይኖቿ በእንባ ተሞልተው ወደ ኋላ ወደ ቀድሞ ትዝታዎቿ ተመለሰች። ያ በደስታ የተሞላው የቀድሞ ሕይወቷ። ፋጢማ ከአባቷ ጋር በትንሽ ቤት ትኖር ነበር። እናቷ በልጅነቷ ቢሞቱም አባቷ የእናትነት እጦት እንዳይሰማት አድርገው አሳድገዋታል። ፋጢማ ቅን፣ ሩህሩህ፣ ውብ ነበረች። ከቤታቸው አጠገብ የአጎቷ ቤት ይገኛል። የአጎቷ ልጅ አስላም በከተማ ቢሰራም ብዙ ጊዜ ወደ መንደሩ ይመጣ ነበር። በጊዜ ሂደት ፋጢማና አስላም ተዋደዱ፣ በፍቅር ተሳሰሩ። ነገር ግን እጣ ፈንታ ሌላ ነገር ይዞ ነበር። የአባቷ ጤና በድንገት ተበላሸ። ሐኪሙም ልጄ አባትሽን ተንከባከቢ፣ ሁኔታቸው አስተማማኝ አይደለም አላት። ፋጢማ ፈራች። ለአስላም የገባቸው ቃል ትዝ አላት። በዚህ ሳምንት አባቴን ስለ ትዳር ጠይቀው። ነገር ግን ላለፈው አንድ ሳምንት የአስላም ስልክ ዝግ ነበር። ምንም መልእክት የለም። አንድ ቀን አመሻሽ ላይ አባቷ ጠሯት። እንዲህም አሏት፣ ልጄ ከመሞቱ በፊት ትዳር ይዘሽ ማየት እፈልጋለሁ። ፋጢማ በዝምታ እንደፈለጉ አባቴ አለች። አባቷም የሚፈልግ ካለ እንዲጠይቅ አዘዙ። ፋጢማ አስላምን ለማግኘት ብትሞክርም ስልኳ አይሰራም ነበር። አንድ ምሽት የአስላም ቁጥር ስልኳ ላይ በራ። በሚንቀጠቀጡ እጆች አነሳችው። ነገር ግን ድምፁ የአስላም አልነበረም። አንዲት የማትታወቅ ሴት እንዲህ አለች፣ ስሚ፣ አስላም ከአንቺ ጋር ማውራት አይፈልግም። እኛ ከተማ ውስጥ ተጋብተናል። ዳግመኛ እንዳትደውይለት። ስልኩ ተዘጋ። በቅጽበት የፋጢማ ዓለም ፈራረሰች። አስላም አታለለኝ ብላ አሰበች። ከጥቂት ቀናት በኋላ ሌላ ጥያቄ መጣ። ማጂድ የሚባል ጥሩ ሰው አለ ተባለ። አባቷ ወዲያውኑ ተስማሙ። ፋጢማ ዝም ብላ ተቀበለች። ገና ሳትሄድ አባቷ በድንገት አረፉ። ብቸኛ መጠጊያዋ ጠፉ። በለቅሶ ወደ ማጂድ ቤት ሄደች። ወደ ማጂድ ቤት ገባች። ነገር ግን ማጂድ ጨካኝ፣ አማቷ ደግሞ መርዛማ ነበሩ። ማጂድ በጥርጣሬ ይደበድባት ነበር። ዛሬ ደግሞ ያ ግፍ ጣሪያ ነካ። ከሁለት ልጆቿ ጋር ተባረረች። ዊልቸሯን እየገፋች ወደ አባቷ ቤት አመራች። የአባቴ ቤት እሄዳለሁ፣ እዚያ ልጆቼን በክብር አሳድጋለሁ አለች። ዝናቡ አቆመ። ፋጢማ ወደ አባቷ ቤት ስትደርስ ትልቅ ቁልፍ ተንጠልጥሏል። በዚያው መንገድ የምታልፍ አንዲት ሴት አየቻት። ፋጢማ እዚህ ምን ታደርጊያለሽ? ፋጢማ እያለቀሰች እባክሽን በሩን ክፈችልኝ፣ ወደ ውስጥ መግባት እፈልጋለሁ አለች። ሴትዮዋም በሩን ከፈተችላት። ያ ድሮ በደስታ የተሞላው ቤት አሁን በዝምታ ተውጧል። ሴቲቱ ጠየቀች፣ ባልሽ የት አለ? ለምንስ በዊልቸር ሆንሽ? ፋጢማ በለቅሶ መለሰች፣ ባሌ ሴት ልጆች ስለወለድኩና አካል ጉዳተኛ ስለሆንኩ አባረረኝ። ሴቲቱም አይዞሽ ፋጢማ፣ ይህ ያንቺ ቤት ነው፣ እኛ እንረዳሻለን አለቻት። ፋጢማም አልሐምዱሊላህ አለች። በሌላ በኩል በማጂድ ቤት ሁኔታዎች ተቀየሩ። ማጂድ ሌላ ሴት አግብቷል። አዲሷ ሚስት ገና እንደገባች አማቷን እኔ ያንቺ ገረድ አይደለሁም፣ ስራሽን ራስሽ ስሪ አለቻት። ማጂድም ከሚስቱ ጎን ቆመ። እናቱ ሌት ተቀን ያለቅሱ ጀመር። ያ አላህ፣ እንደ ፋጢማ ያለች ደግ ልጅ ሰጥተኸኝ ነበር፣ እኔ ግን በደልኳት፣ አሁን ቅጣቴን እያገኘሁ ነው አሉ። ፋጢማ የልብስ ስፌት ማሽን አዝድታ ልብስ እየሰፋች መኖር ጀመረች። አንድ ዓመት አለፈ። አሁን ጠንካራ ሆናለች። አንድ ቀን በሩ ተንኳኳ። ስትከፍተው አስላም ቆሟል። ፋጢማ ደነገጠች። አስላም ለምን መጣህ? ሂድ ከዚህ፣ በሕይወቴ ቦታ የለህም አለችው። አስላም በሐዘን እንዲህ አለ፣ ፋጢማ ለምን እንዲህ ታያለሽ? እኔ ዛሬም እወድሻለሁ። ፋጢማም ፍቅር፣ አንተ እኮ አታለልከኝ፣ ሌላ ሴት አገባህ አለችው። አስላም እውነቱን ነገራት። አይ ፋጢማ፣ ሁሉም ውሸት ነበር። ከባድ አደጋ ደርሶብኝ ሆስፒታል ውስጥ ራሴን ስቼ ተኝቼ ነበር። ስልኬን አንዲት ሴት ወስዳው ነበር። እሷ ስለምትወደኝ ልታጣኝ አልፈለገችም። ለዛ ነው የዋሸችሽ። አስላም በእንባ እንዲህ አለ፣ ራሴን ሳውቅ ወራት አልፈው ነበር። አንቺን ፍለጋ ስመጣ አባትሽ ማረፋቸውንና አንቺም ማግብተሽ መሄድሽን ሰማሁ። ከዚያ ጊዜ ጀምሮ ትመለሽ ይሆናል በሚል ተስፋ እመጣ ነበር። ፋጢማ መሬት ላይ ተቀመጠች። አንድ ውሸት ሕይወቷን አበላሸው። አስላም እንዲህ አላት፣ ፋጢማ አሁን ብቻሽን አይደለሽም። ወደ ከተማ እንሂድ፣ እግርሽን አሳክምሻለሁ፣ ለልጆችሽም አባት እሆናለሁ። አስላም ፋጢማን አገባትና ወደ ከተማ ወሰዳት። ሕክምና አደረገችና እግሯ ዳነ። ፋጢማ ሁል ጊዜ ሶላት ላይ ያለቀሰች አላህን ታመሰግናለች። በሌላ በኩል የማጂድ እናት በበሽታ ሞቱ። አዲሷ ሚስቱም አታለለችው። ንብረቱን ሁሉ ዘርፋ ቤቱን ሽጣ ጠፋች።
ማጂድ አሁን ብቸኛና ደሃና በሽተኛ ሆነ። ሌሎችን ይንቅ የነበረው ሰው ዛሬ ራሱ በዊልቸር ሆኖ በየመንገዱ ይለምናል። የጨካኞች መጨረሻ እንዲህ ነው። ከብዙ ዓመታት በኋላ ፋቲማ ልጆቿን ከትምህርት ቤት ትወስድ ስትሄድ መንገድ ላይ አንድ ለማኝ አየች። የተቀደደ ልብስ የለበሰ፣ ፊቱ በአቧራ የተሸፈነ። ፋቲማ አዝና ሳንቲም ሰጠችው። ለማኙ ቀና ብሎ አያት። ለማኙ ማጂድ ነበር። ፊቱ የቆመችው ደግሞ ጤነኛና ደስተኛ የሆነችው ፋቲማ ነበረች። ፋቲማ ምንም ሳትናገር ፈገግ ብላ አለፈች። ማጂድ በጸጸት እያየ ምነው ሚስቴን በረዳኋት፣ ምነው ጨካኝ ባልሆንኩ አለ። ነገር ግን አሁን ዘግይቷል። ለፋቲማ ክብር፣ ለማጂድ ደግሞ ጸጸት ተረፈ። የዛሬው ታሪካችን ይህንን ይመስል ነበር። የፋቲማ ትዕግስትና ጽናት በመጨረሻም ወደ ብርሃን መርቷታል። ይህ ታሪክ ትልቅ ትምህርት ያስተምረናል። ጊዜው ቢረዝምም ቅንነትና ትዕግስት መቼም ቢሆን ከንቱ አይቀሩም። በደልም ቢሆን ተመልሶ ባለቤቱን ማግኘቱ የማይቀር እውነት ነው። እናንተስ በዚህ ታሪክ ላይ ምን ታስባላችሁ? በእውነት የትዕግስት ፍሬ ጣፋጭ ነው? አስተያየታችሁን በኮሜንት መስጫ ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለተጨማሪ ልብ የሚነኩ ታሪኮች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን።